ብቀልጥልሽ እንደ ሻማ በመግቢያ ላይ እንዳያችሁት አይነት ሪአክሽን ቪዲዮዎች በቀላሉ ስልካችሁ ብቻ ተጠቅማችሁ እንዴት አድርጋችሁ መስራት እንደምትችሉ በዛሬ ቪዲዮ አሳያችኋለሁ። ብዙዎቻችሁ ሪአክሽን ቪዲዮዎች መስራት ፈልጋችሁ ነገር ግን ሁለት ስልክ ስለሌላችሁ ወይም ደግሞ ውድ ካሜራ ስለሌላችሁ ሪአክሽን ቪዲዮዎች መስራት እንዳልቻላችሁ ተረድቻለሁ። እንግዲህ በዛሬው ቪዲዮአችን ባላችሁ አንድ ስልክ ብቻ ተጠቅማችሁ ያበዱ ሪአክሽን ቪዲዮዎች እንዴት አድርጋችሁ መስራት እንደምትችሉ አሳያችኋለሁ። ለማታውቁኝ ሚካኤል አብርሃ እባላለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ቻናላችን ሰብስክራይብ በማድረግ እንደነዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ ቪዲዮ። በመጀመሪያ ምንድነው የምታደርጉት? ቲክቶክ አፕሊኬሽን ትከፍታላችሁ ማለት ነው። ሪአክት የምናደርግበት ቪዲዮ እዚህ ጋር ብዙ ስላለ በቀላሉ እዚህ ጋር ማግኘት ይችላልላችሁ። ከዛ ሰርች ላይ ፈኒ ቪዲዮስ ብላችሁ እንደዚህ ሰርች ታደርጋላችሁ ማለት ነው። ከዛ በመቀጠል እዚህ ጋር ቲክቶክ ላይ ብዙ አይነት አስቂ ቪዲዮ ማለትም በቀላሉ ሪአክት የምታደርጓቸው ቪዲዮዎች ሞልተዋል ማለት ነው። እንደምታዩት ከነዚህ ውስጥ እናንተ የተመቻችሁ አንዱን መርጣችሁ መስራት ይችላልላችሁ። ሪአክሽን ቪዲዮ በተለይ ምንም አይነት ጊዜ የማይፈጅ ቀላል የሆነ ሰዎች የሚወዱት ኮንተንት ነው። ባይዘወይ እናንተም በቀላል መስራት ይችላልላችሁ። እኔ ሴቭ ያደረኩት አለ አንድ ለእናንተ ለማሳየት ብዬ እዚህ ጋር አንድ ቪዲዮ አለ ለእናንተ የመረጥኩት። ይሄን ሴቭ ያደረኩት አለ በጣም ደስ የሚለኝ በጣም ወደው ነው። ለምሳሌ ይሄ ነው። ይሄንን ሪአክሽን ቪዲዮ ልንሰራበት ስለሆነ ምን እናደርጋለን መሰላችሁ? የሼር ምልክቱን ትነካላችሁ ማለት ነው። ከዛ ምን ታደርጋላችሁ? የሼር ምልክት ከነካችሁ በኋላ ወደ ጎን እንደዚህ ስክሮል ካደረጋችሁ በኋላ ወደ ጎን እዚች ጋር ዱዌት የምትላለች አይደለ? እዚች ጋር ዱዌት የምትል ታገኛላችሁ ማለት ነው። ከዛ በመቀጠል እሷን ትነካላችሁ። ይህ ስታደርጉ እንደዚህ አይነት ኢንተርፌስ ያመጣላችኋል ማለት ነው። ታዩታላችሁ። ከዛ አሁን እዚህ ጋር እንደዚህ ያመጣላችሁ። አሁን በዛኛው ሳይድ የኔን ቪዲዮ እንደምታዩት ነው። በዛኛው ሳይድ ደግሞ ያንን ሪአክት የምናደርግበት ቪዲዮ አለ። ከዛ እዚህ ጋር ደግሞ ሶስት አይነት አማራጮች አሉ። ማለትም ወደ ጎን ማድረግ ይችላልላችሁ፣ ወደ ላይ ማድረግ ይችላልላችሁ። አሁን ለምሳሌ እችን ስነካት ይኸው እንደዚህ ቪዲዮውን ማንሸራት ትችላላችሁ። እኔ ሙሉ ይታያሉ። ከዛ ሪአክት የማድረግበት ቪዲዮ ደግሞ ከላይ ማድረግ ይችላልላችሁ። ሶስተኛ ስትነኩ ደግሞ እናንተ ከታች ቪዲዮ ደግሞ ከላይ ይሆናል። ነገር ግን እችን ታረጉታላችሁ፣ የመጀመሪያውን ታረጉታላችሁ። እቺ ደስ ትላለች። እኔ በሌፍት ያንኛው ቪዲዮ በራይት። ከዛ ይሄ ትልቁ የቀይ ምልክት ወይም የሪከርድ ምልክት ነክታችሁ ሪከርድ ማድረግ ጀምራላችሁ ማለት ነው። ማለትም ሪአክት ማድረግ ጀምራላችሁ። ቪዲዮ እያያችሁ ያው ይታያችኋል። ቲክቶክ ላይ ሞክሩት፣ ይታያችኋል። ሰው ሪአክት ታደርጋላችሁ፣ እዚህ ጋር ትስቃላችሁ። እንደዚህ ሲነክሶ ምናምን ሪአክት ማድረግ ነው የእናንተ ስራ ማለት ነው። ያው ሪአክት እያደረኩት ነው ያለው፣ ጨርሻለሁ። ከዛ ራይት ትሉታላችሁ ማለት ነው። ራይት ካላችሁት በኋላ እዚህ ጋር ኔክስት ከማለታችሁ በፊት ከላይ ያለችውን ይታያችኋል፣ የሼር ምልክት እሷን ትነካላችሁ ማለት ነው። ከዛ እዚህ ጋር ሴቭ ፖስትስ ዊዝ ዋተር ማርክ የምትላለች እሷን፣ ምክንያቱም ፖስት ልናደርገው ስላልሆነ ማለት ነው፣ ሴቭ ልናደርገው ስለሆነ ፖስት ሳናደርግ ሴቭ ለማድረግ ማለት ነው ወደ ስልካችን። ከዛ እንደዚህ እንደምታዩት ሴቭ አድርጎታል። ከዛ ምን ታደርጋላችሁ መሰላችሁ? አሁን ምንም ፖስት አታደርጉትም። ይሄን ባክ ትሉታላችሁ። ከዛ ምን ታደርጋላችሁ? አሁን ሴቭ ያደረግነው ኤዲት ለማድረግ ወደ ካፕከት አፕሊኬሽን ትሄዳላችሁ። ካፕከት ከሌላችሁ ከፕሌይ ስቶር ማውረድ ትችላላችሁ። ይህንን ካፕከት አፕሊኬሽን ትከፍታላችሁ። በመቀጠል ኒው ቪዲዮ የምትላለች አይደል? እሷን ክሊክ ታደርጋላችሁ። ከዛ አሁን ሴቭ ያደረግነውን ቪዲዮ ታስገቡታላችሁ። እሱን ሰሌክት ያደረጋችሁ በኋላ ከታች አድ የምትላለች አይደል? እሷን ክሊክ ታደርጋላችሁ ማለት ነው። ከዛ በመቀጠል እንደዚህ ወደ ታይም ላይኑ አሁን ሴቭ ያደረግነውን ቪዲዮ እንደዚህ ካፕከት ያስገባዋል ማለት ነው። በመቀጠል አሁን የምንሰራው ሪአክሽን ቪዲዮ ለዩቲዩብ ስለሆነ አስፔክት ሬሽዮ ያስፈልጋችኋል። ከታች ስክሮል አድርጋችሁ አስፔክት ሬሽዮ የሚል ታገኛላችሁ። እሱን ክሊክ አድርጋችሁ እዚህ ጋር ለቲክቶክ ከሆነ 9:16 ለዩቲዩብ ከሆነ ደግሞ 16:9 ታረጉታላችሁ። እኛ የምንፈልገው ለዩቲዩብ ስለሆነ 16:9 ያደርጓሉ ማለት ነው። እሱን ራይት ትሉታላችሁ። አሁን ቪዲዮአችን እንደዚህ ሆኗል። እንደምታዩት ያው ብዙም አያምርም። እንደዚህ ሆኗል እንደምታዩት። ማስተካከል ያለብን ነገር ስላለ እስከ መጨረሻ አብራችን ቆይ። ምንድነው የምታደርጉት? የመጀመሪያውን ቪዲዮ ሴሌክት ካደረጋችሁ በኋላ እዚህ ጋር ወደ ጎን ወደ ታች ስክሮል እንዳደረጋችሁ ዳፕሊኬት የምትላለች ወይም ደግሞ ኮፒ የምትል እናንተ ጋር እንደፈለጋችሁ ዳፕሊኬት ታደርጉታላችሁ።
ወይም ደግሞ ኮፒ ታደርጉታላችሁ። ከዛ ያንን ዳፕሊኬት ያደረጋችሁትን ሁለተኛ ቪዲዮ ይህንን ኦቨርላይ የሚል ከታች ታገኛላችሁ። ወደ ታች ስክሮል አድርጋችሁ እዚህ ጋር ኦቨርላይ የሚል አለ አይደለም? አሁን ዳፕሊኬት ያደረጋችሁትን ቪዲዮ እሱን ኦቨርላይ ታደርጉታላችሁ። ከዛ እንደዚህ ጫን አድርጋችሁ ይዛችሁ እሱን ወደ መጀመሪያ ታመጣላችሁ። እንደዚህ እኩል ከመጀመሪያው ጋር ማለት ነው እንደምታዩት። ከዛ ምን ታደርጋላችሁ? የመጀመሪያውን ቪዲዮ ሴሌክት ታደርጋላችሁ። እሱን ሴሌክት ካደረጋችሁ በኋላ ወደ ታች እንደዚህ ስክሮል ካደረጋችሁ ክሮፕ የሚል ታገኛላችሁ። እዚህ ጋር ይታያችኋል አይደለ? ክሮፕ የሚል አለ፣ እሱን ትነካላችሁ። ከዛ መቀጠል የመጀመሪያው የኔን ብቻ ማለት ነው የእናንተን ብቻ እንደዚህ ሴሌክት አድርጉታላችሁ ወደ ስክሮል። ከዛ ሳይዙን ደግሞ እንደዚህ ማስተካከል ይችላል። ከላይ ወደ ታች ትንሽ ድራግ ማድረግ ይችላላችሁ እንደዚህ። ከዛ ራይት ትሉታላችሁ ማለት ነው እንደዚህ ካስተካከላችሁ በኋላ። ከዛ ሁለተኛውን ቪዲዮ ደግሞ እንደገና ሴሌክት ታደርጋላችሁ። የመጀመሪያው ቪዲዮ ጨርሰናል። ሁለተኛው ቪዲዮ ደግሞ እሱን ሴሌክት ካደረጋችሁ በኋላ ወደ ታች ስክሮል አድርጋችሁ ክሮፕ የሚል አለ፣ እሱን ትነካላችሁ። ከዛ አሁን ቅድም የኔ ነበር አይደል ያደረግነው፣ አሁን ደግሞ ሪአክት የምታደርጉበት ቪዲዮ ለብቻው ክሮፕ ታደርጉታላችሁ። ከዛ ራይት ትሉታላችሁ። አሁን ሁለት ቪዲዮ አለን ማለት ነው። ይሄንን የመጀመሪያው እንደዚህ ድራግ ታደርጉታላችሁ፣ ቦታውን ታስተካክላላችሁ። ከዛ የሁለተኛውን እንደዚህ ታስተካክላላችሁ። ከዛ አድቫንስድ ለማድረግ ምናልባት ከፈለጋችሁ ደግሞ ያው የመጀመሪያው እንደዚህ ድራግ እያደረጋችሁ ትንሽ ታደርጉታላችሁ። ከዛ እንደዚህ አይነት ማስተካከል ይችላላችሁ። እንደዚህ ድራግ ኤንድ ድሮፕ እያደረጋችሁ ታስተካክሉታላችሁ። አሁን ቪዲዮአችን ይሄን ይመስላል ማለት ነው እንደምታዩት። አሁን ትንሽ ማስተካከል ያለብን ነገሮች አሉ። እዚህ ጋር እንደምታዩት ባክግራውንዱ ጥቁር ነው አይደለ? ይደብራል። አሁን ሰው ሲያየው ይደብራል። ሰው ምንድነው የምታደርጉት? ከታች ስክሮል አድርጋችሁ ባክግራውንድ የሚል አለ፣ እሱን ትነካላችሁ ማለት ነው ባክግራውንዳችን ለመቀየር። ከዛ ሶስት አይነት አማራጭ አለ። አንደኛው ከለር ነው እንደምታዩት፣ ሁለተኛው ደግሞ ኢሜጅ ነው እንደምታዩት። ከለር የሚለው ስትነኩት እዚህ ጋር የተለያዩ ቀለሞች አሉ። ቢጫ፣ ቀይ ምናምን ማድረግ ይችላላችሁ። ግሪን ማድረግ ይችላላችሁ። እንደፈለጋችሁ ማድረግ ይችላላችሁ። ከለር ለማስገባት ከፈለጋችሁ አይ ኢሜጅ ነው ማስገባው ማለትም ፎቶ ነው ማስገባው ካላችሁ ደግሞ ኢሜጅ የሚለውን ነክታችሁ እዚህ ጋር ካፕከት ያዘጋጃቸው ብዙ ኢሜጆች አሉ። እዚህ ጋር ሴሌክት ማድረግ ይችላላችሁ። እንደምታዩት ብዙ አይነት ኢሜጆች አሉ። ከነዚህ ውስጥ የተመቻችሁ መምረጥ ይችላላችሁ። አለበለዚያ ደግሞ አይ አልፈልግም ካላችሁ የራሳችሁን ፎቶ ማስገባት ይችላላችሁ። እቺን ተጭናችሁ ማለት ነው። እሷን ክሊክ ስታደርጉ እዚህ ጋር የራሳችሁን ፎቶ ማስገባት ይችላላችሁ። ለምሳሌ እኔ ያዘጋጀሁት ፎቶ አለ እዚህ ጋር ማስገባት ይችላልው ማለት ነው። እንደምታዩት አሁን እንደምታዩት ቪዲዮአችን እንደዚህ ውሻው ከኋላ ባክግራውንድ ገብቶ ደስ የሚል ሆኗል ማለት ነው። አይ ብለር ነው ማድረገው ከፈለጋችሁ ደግሞ እንደዚህ ብለር የሚለውን ነክታችሁ እዚህ ጋር እንደዚህ ማድረግ ይችላላችሁ ማለት ነው። ከነዚህ አራት ኦፕሽን አንዱን መርጣችሁ እንደዚህ ማድረግ ይችላላችሁ። እኔ ግን ኢሜጁ ስለተመቸኝ ያው ተዋዋለሁ ማለት ነው። ውሻው አደርጓለሁ። ያው ሪአክሽን ቪዲዮ እንደመሆኑ ይሄ እንደዚህ ስታደርጉ ደስ ይላል። ሰው ሲያየው ራሱ ሳይሰለች ቪዲዮ እንዲያየው ያደርጋል ማለት ነው እንደምታዩት። ከዛ የመጀመሪያው እንደምታዩት ደግሞ እዚህ ጋር ሬክታንግል ነው ያለው አይደለ? ሼፑን እንቀይረው እስኪ። ሼፑን እንቀይረው። አሁን ማስክ የሚል አለ እዚህ ጋር ከታች። ከዛ ማስክ የሚለውን ከተነካችሁ በኋላ እዚህ ጋር ሬክታንግል የምትላለች እዚህ ጋር እሷን ክሊክ ታደርጋላችሁ። ከዛ መቀጠል እንደዚህ አጀስት ታደርጉታላችሁ። ወደ ጎንና ወደ ላይ እንደዚህ ሰፋ ታደርጉታላችሁ። እነዚህ አሮዎችን እየያዛችሁ ማለት ነው ወደ ላይና ወደ ታች። ከዛ እዚህ ጋር አጀስት የምትላለች አይደል? እሷን ክሊክ ታደርጋላችሁ። ከዛ ራውንድ ኮርነርስ የምትላለች አይደል? መጨረሻ ላይ እሷን ክሊክ ታደርጋላችሁ። እዚህ ጋር ራውንድ ኮርነርስ የምትለው ከዛ እቺ ትንሽ ጨምሩታላችሁ። እዩት አሁን ኮርነሩ እንዴት ደስ እንደሚል። የመጨረሻው ኮርነሮቹ ያቸው። የመጀመሪያው ኮርነር ይው ላሳያችሁ። መጀመሪያ እንደዚህ ነበር ያስጠላል አይደለ? ከዛ እንደዚህ ስትጨምሩ ደግሞ ወደ ሰርክል ሼፕም ከፈለጋችሁ ሰርክል ማድረግ ይችላላችሁ። ራውንድድ ኮርነር እንደዚህ ማድረግ ይችላላችሁ። ሁለተኛውን ቪዲዮን ከፈለጋችሁ እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። አሁን ደስ ይላል አይደለ? እንደምታዩት። ከዛ እዚህ ጋር ምን ማድረግ ይችላላችሁ? በጭማሪ ስቲከር መጨመር ይችላላችሁ። እዚህ ጋር ስቲከር ለምሳሌ እዚህ ጋር ስቲከር አድ ቴክስት ማለት ቴክስት መጨመር ይችላላችሁ፣ ወይም ስቲከር መጨመር ይችላላችሁ። ስቲከሮች አሁን ለምሳሌ እነዚህ አስቂኝ ስቲከሮች አለው አይደለ? እዚህ ጋር ብዙ አይነት ስቲከሮች አሉ። በቀላሉ ማግኘት ይችላላችሁ። እዚህ ጋር ጊፊ የሚለውን ከገባችሁ በኋላ ማት ስቲከሮች አሉ። እነሱን መጨመር ይችላላችሁ ማለት ነው። ቴክስት መጨመር ከፈለጋችሁ ደግሞ አድ ቴክስት የሚል ትላለች አይደል? እሷን ክሊክ አድርጋችሁ እዚህ ጋር ለምሳሌ ሚካ ሪአክትስ ልበለው ማለት ነው። እናንተ የፈለጋችሁ እዚህ ጋር መጻፍ ይችላልችሁ። ቢ ሪአክሽን፣ ኤ ሪአክሽን፣ ሚካ ሪአክሽን ምናምን እያላችሁ የራሳችሁን ስም እያስገባችሁ እንደዚህ አድርጋችሁ ሮቴት ታደርጉታላችሁ። ከዛ ጽሁፉን ከዛ እዚህ ጋር መሀል ላይ ማስገባት ይችላላችሁ። ከዛ ፎንቱ ደግሞ መቀየር ከፈለጋችሁ ፎንት የሚል አለ። እዚህ ጋር የተለያዩ ፎንቶች አሉ። እናንተ የተመቻችሁ መርጣችሁ ማስገባት ይችላላችሁ። ከዛ የፎንት ባክግራውንድ ከፈለጋችሁ እንደዚህ አድርጋችሁ ባክግራውንዱ እንደዚህ አድርጋችሁ መቀየር ትችላላችሁ ማለት ነው። እንደዚህ አድርጋችሁ
አኒሜሽን ደግሞ የጽሁፉን አኒሜሽን ከፈለጋችሁ ለምሳሌ እንደዚህ አድርጋችሁ መጨመር ይችላላችሁ። እዚህ ጋር የተለያዩ አኒሜሽኖች አሉ። እናንተ እስኪ ተለማመዱበት። እዚህ ጋር በደንብ አድርጋችሁ ፕራክቲስ አድርጉበት። የተለያዩ አኒሜሽኖች አሉ፣ ፎንቶች አሉ፣ ስታይሎች አሉ። ያው እየጨመራችሁ እንደዚህ ማድረግ ይችላላችሁ። ከዛችን ጽሁፍ ደግሞ ይሁት እስኪ ደስ አይልም? አሁን በጣም ደስ ይላል ብዬ ተስፋ አደርጋለሁ። ከዛ ይህንን ከላይ ያለውን የኤክስፖርት ምልክት ነክታችሁ እንደዚህ አድርጋችሁ ኤዲት ካደረጋችሁ በኋላ ኤክስፖርት ብላችሁ ይህንን ቪዲዮ በቀላሉ ወደ ስልካችሁ መጫን ትችላላችሁ ማለት ነው። እንደዚህ አድርጋችሁ በቀላሉ በአንድ ስልክ ብቻ ሪአክሽን ቪዲዮ መስራት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ ለሁላችሁም በቀጥታ እመልስላችኋለሁ። እንዲሁም ቪዲዮ ከተመቻችሁ ቻናላችን ሰብስክራይብ ማድረግ እንዳይረሳ። በቀጣይ በአዲስ ነገር እስካገኛችሁ ድረስ ይመቻችሁ።